በአሁን ሰዓት እንደዚህ አይነት ማስተር ካርድ እጃችሁ ላይ ከሌለ በጣም ወደ ኋላ ቀርታችኋል። ይህንን ቪዲዮ የሰራሁበት ምክንያት ብዙ የቴሌግራም ቻናሎችን አይታችሁ ከሆነ ማስተር ካርድ እንሰጣለን እያሉ ከሰዎች ገንዘብ ሲቀበሉ ሰዎችን ሲያጭበረብሩ አይቻለሁ። በዛሬ ቪዲዮ ውስጥ እጃችሁ ላይ ያለውን ስልክ ብቻ ተጠቅማችሁ እንዴት ማስተር ካርድን እንደምታወጡ፣ ማስተር ካርድን እንዴት ክሬት እንደምታደርጉ ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሁልጊዜ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምለቅ ቀድሞ ለእናንተ እንዲደርስ ከጎን ያለችዋን የደወል ምልክቷን መጫን እንዳትረሱ። ማስተር ካርድን ከማውጣታችሁ በፊት አንድ የሚያስፈልጋችሁ ነገር አለ። ያንን ነገር እነግራችኋለሁ። እናንተም ያንን ነገር ካዘጋጃችሁ በኋላ ነው ማስተር ካርድን ማውጣት የምትችሉት። መጀመሪያ ላይ ማስተር ካርድን ከማውጣታችሁ በፊት ወይ ናሽናል አይዲ፣ ፓስፖርት፣ ንግድ ፍቃድ፣ መንጃ ፍቃድ ከነዚህ ከአራቱ ውስጥ አንዱ እጃችሁ ላይ ሊኖር ይገባል። እኔ አሁን የማሳያችሁ በናሽናል አይዲ ነው። እናንተ እጃችሁ ላይ ያለውን መጠቀም ትችላላችሁ። ምክንያቱም አሁን በብዙ ሰው እጅ ላይ የሚገኘው ናሽናል አይዲ ስለሆነ ነው። አሁን በናሽናል አይዲ ማስተር ካርድን እንዴት እንደምታወጡ አሳያችኋለሁ። እናንተ ፓስፖርት፣ ንግድ ፍቃድ፣ መንጃ ፍቃድ የፈለጋችሁትን የምትጠቀሙ ከሆነ እኔ አሁን የማሳያችሁን ስቴፕ ብቻ በመከተል ማስተር ካርድን ማውጣት ትችላላችሁ ማለት ነው። ማስተር ካርድን ለማውጣት መጀመሪያ ወደዚህ አፕሊኬሽን ትገባላችሁ። ይህንን አፕሊኬሽን ከየት እንደምታገኙና እንዴት ዳውንሎድ እንደምታደርጉ መጨረሻ ላይ አሳያችኋለሁ። አሁን ስቴፑን በስርዓት ተከታተሉ። ይህንን አፕሊኬሽን ልክ እንደከፈታችሁ ሳይን አፕ እንድታደርጉ ይጠይቃችኋል። እናንተም በኢሜይላችሁ ወይ በጎግል አካውንታችሁ ሳይን አፕ ታደርጋላችሁ። እሱ በጣም ቀላል ነው። ሳይን አፕ ካደረጋችሁ በኋላ እንደምትመለከቱት መጀመሪያ ላይ ካርድ የምትለዋለች እሷን አንዴ ክሊክ ታደርጋላችሁ። እሱም ቀጥታ ወደዚህ ገጽ ይወስዳችኋል። እንደምትመለከቱት ጌት ቨርቹዋል ካርድ ብሎ ያመጣላችኋል። እዚህ ጋር ማስተር ካርድ ለማውጣት ሁለት ምርጫዎች አላችሁ። ቨርቹዋል ማስተር ካርድ ማውጣት ትችላላችሁ፣ እንዲሁም ፊዚካል ማስተር ካርድ ማውጣት ትችላላችሁ። ፊዚካል እና ቨርቹዋል ካርድ መካከል ያለው ልዩነት ምንድን ነው ካላችሁ፣ ቨርቹዋል ማለት ስክሪንሻቱን ብቻ የምትጠቀሙት በእጅ የማይያዝ ነገር ነው ማለት ነው። ፊዚካል ማለት ደግሞ ልክ እንደ ኢቴም የምትጠቀሙት ነው። እናንተ አሁን ቨርቹዋል ብታወጡ አሪፍ ነው። ምክንያቱም የማስተር ካርድ ኢቴም ኢትዮጵያ ውስጥ አይገኝም፣ በውጭ ሀገራት ብቻ ነው የሚገኘው። ስለዚህ እናንተ ቨርቹዋልን ነው የምታወጡት ማለት ነው። በተጨማሪ ደግሞ ፊዚካል እናወጣለን ካላችሁ እስከ 10,000 ብር ገንዘብ ሊጠይቃችሁ ስለሚችሉ ቨርቹዋል ካርድን በነፃ ብታወጡ ይሻላችኋል ማለት ነው። እናንተም ወደዚህ ገጽ ከመጣችሁ በኋላ ከስር እንደምትመለከቱት ጌት ቨርቹዋል ካርድ የምትሏለች እሷን አንዴ ክሊክ ታደርጋላችሁ። ጌት ቨርቹዋል ካርድ የምትሏን ከነካችሁ በኋላ እሱም ይሄንን ፔጅ ያመጣላችኋል። ከላይ እንደምትመለከቱት ካውንትሪ ኦፍ ሬሲደንስ የምትሏለች እቺን የቀስት ምልክት ነክታችሁ ያላችሁበትን ሀገር ማስገባት ትችላላችሁ። ዱባይ ከሆናችሁ ዱባይ ነው የምታስገቡት። ኢትዮጵያ ከሆናችሁ ኢትዮጵያ ነው የምታስገቡት። ያላችሁበትን ሀገር ታስገባላችሁ ማለት ነው። የምትፈልጉትን ሀገር ከመረጣችሁ በኋላ ካስገባችሁ በኋላ ኮንቲኒው የምትሏለች እሷን አንዴ ክሊክ ታደርጋላችሁ። ያላችሁበትን ሀገር በዚህ መልኩ ካስገባችሁ በኋላ ቬሪፋይ አይደንቲቲ ብሎ ያመጣላችኋል። ማንነታችሁን እንድታረጋግጡ ይጠይቃችኋል ማለት ነው። እዚህ ጋር ቅድም እንደነገርኳችሁ ማንነታችሁን ለማረጋገጥ አራት መንገዶችን መጠቀም ትችላላችሁ። መጀመሪያ ናሽናል አይዲ አክሰፕትድ ይላል። በናሽናል አይዲ ማንነታችሁን ቬሪፋይ ማድረግ ትችላላችሁ። ሁለተኛ በፓስፖርት ማንነታችሁን ቬሪፋይ ማድረግ ትችላላችሁ። ሶስተኛ በመንጃ ፍቃድ ማንነታችሁን ቬሪፋይ ማድረግ ትችላላችሁ። አራተኛ በንግድ ፍቃድ ማንነታችሁን ማረጋገጥ ትችላላችሁ። ቬሪፋይ ካላረጋችሁ ማስተር ካርድን መቀበል አትችሉም። ስለዚህ ከነዚህ ከአራት ነገሮች ውስጥ አንዱ እጃችሁ ላይ ሊኖር ይገባል። ከነዚህ ከአራት ነገሮች ውስጥ አንዱን ካዘጋጃችሁ በኋላ ከስር ቬሪፋይ የምትሏለች እሷን አንዴ ክሊክ ታደርጋላችሁ። እሱም ቀጥታ ወደዚህ ገጽ ይወስዳችኋል። እንደምትመለከቱት ዶክመንት ታይፕ ብሎ ያመጣላችኋል። ቅድም እንደነገርኳችሁ ከነዚህ ከአራት መንገዶች ውስጥ የፈለጋችሁትን ትመርጣላችሁ። በዚህ አፕሊኬሽን ላይ ሪኮመንድድ የሚደረገው በፓስፖርት ብታወጡ አሪፍ ነው ይላሉ። እናንተ ግን በፈለጋችሁት ነገር ማውጣት ትችላላችሁ። አሁን እኔ በናሽናል አይዲ ማስተር ካርድን አውጥቼ ስለማሳያችሁ ናሽናል አይዲ የምለውን እመርጣለሁ ማለት ነው። እናንተ ግን ፓስፖርት እጃችሁ ላይ ካለ ፓስፖርት የምትሏን ትመርጣላችሁ። በንግድ ፍቃድ ከሆነ ንግድ ፍቃድን ትመርጣላችሁ። በመንጃ ፍቃድ ከሆነ መንጃ ፍቃድን ትመርጣላችሁ ማለት ነው። ከነዚህ ከአራት መንገዶች ውስጥ የፈለጋችሁትን ከመረጣችሁ በኋላ አሁንም ከስር ቬሪፋይ የምትሏለች እሷን አንዴ ክሊክ ታደርጋላችሁ። ቀጣይ ደግሞ አንዳንድ ነገሮች ይጠይቃችኋል። እድሜያችሁ ከ18 በላይ መሆን አለበት። እናንተ እድሜያችሁ ከ18 በታችም ቢሆን እዚህ ላይ እድሜያችሁን ስታስገቡ ከ18 በላይ አስገብታችሁ ማስተር ካርዱን መቀበል ትችላላችሁ ማለት ነው። አሁን ኮንቲኒው የምትሏን አንዴ ክሊክ ታደርጋላችሁ። ናሽናል አይዲ ከመረጣችሁ የናሽናል አይዲ ፎቶአችሁን እንድትልኩለት ይጠይቃችኋል። በፓስፖርት ከሆነ የፓስፖርት ፎቶ እንድትልኩለት ይጠይቃችኋል። እኔ አሁን ናሽናል አይዲን ስለመረጥኩኝ የናሽናል አይዲ ፎቶ እሰጠዋለሁ ማለት ነው። መጀመሪያ እንደምትመለከቱት ፊታችሁ በሚታይ በኩል የናሽናል አይዲ ፎቶአችሁን ትሰጡታላችሁ ማለት ነው። ፊታችሁ በሚታይ በኩል ፎቶ ከሰጣችሁት በኋላ ወደ ኋላ ገልብጣችሁ አሁንም ፎቶ ታነሳላችሁ፣ አሻራችሁ በሚታይ በኩል ማለት ነው። እሱም ናሽናል አይዲያችሁን ልክ እንደተቀበለ የአይናችሁን አሻራ እንድትሰጡት ይጠይቃችኋል ማለት ነው። ይሄ ሌላ ታሪክ የለውም፣ ለሴፍቲያችሁ ለደህንነታችሁ ሲባል ነው። የአይናችሁ አሻራ ናሽናል አይዲ ላይ ካለው አሻራ ጋር
ተመሳሳይ መሆን አለበት። ምክንያቱም ናሽናል አይዲን ስታወጡ በአይናችሁ አሻራ ስለሆነ ማለት ነው። የአይናችሁ አሻራ ከናሽናል አይዲ ጋር ተመሳሳይ ሆኖ ኮምፕሊት ብሎ ከተቀበላችሁ በኋላ አንዳንድ መሙላት ያለባችሁ ነገሮች አሉ። እሱም እድሜያችሁ ምናምን ነው። እነዛን ነገሮች ራሳችሁ መሙላት ትችላላችሁ። በጣም ቀላል ናችሁ። ለእናንተ ማሳየት አያስፈልግም ማለት ነው። እነዛን ነገሮች ከሞላችሁ በኋላ ከ4 ቀን እስከ 7 ቀን እንድትጠብቁ ይጠይቃችኋል። እናንተም ከ4 ቀን እስከ 7 ቀን በትዕግስት ትጠብቁታላችሁ ማለት ነው። እሱም ከ7 ቀን ባላለፈ ጊዜ ውስጥ ወደዚህ አፕሊኬሽን ተመልሳችሁ ሌላ ጊዜ ስትገቡ ማስተር ካርድን ቀጥታ እዚህ አፕሊኬሽን ላይ ያስቀምጥላችኋል ማለት ነው። እናንተም ይሄንን ማስተር ካርድ በቀላሉ ተቀብላችሁ ስክሪንሾት አድርጋችሁ ማስቀመጥ ትችላላችሁ። ይሄ ማስተር ካርድ ለምንድን ነው የሚጠቅማችሁ? መጀመሪያ ላይ ዩቲዩብ ቻናላችሁን፣ ቲክቶክ፣ ኢንስታግራም፣ ፌስቡክ የትኛውንም ሶሻል ሚዲያ ላይ የእናንተ ቪዲዮ ቫይራል ካልሆነ ገንዘባችሁን ከፍላችሁ የእናንተን ቪዲዮ ፕሮሞት ማድረግ ትችላላችሁ። ሁለተኛ ደግሞ ፌስቡክ አድ፣ ቲክቶክ አድ ለሰዎች በዚህ ማስተር ካርድ እየሰራችሁ ገንዘብ መስራት ትችላላችሁ። በተጨማሪ ደግሞ ከአሊ ኤክስፕረስ ላይ እቃ ማዘዝ ትችላላችሁ። በአጠቃላይ የተለያዩ የኦንላይን ስራዎች በዚህ ማስተር ካርድ መስራት ትችላላችሁ። አሁን ይህንን አፕሊኬሽን ከየት እንደምታገኙና እንዴት ዳውንሎድ እንደምታደርጉ ላሳያችሁ። መጀመሪያ ከዚህ አፕሊኬሽን ወደ ኋላ ትወጣላችሁ። የአይፎን ስልክ ተጠቃሚ ከሆናችሁ ከአፕ ስቶር ላይ ታገኙታላችሁ። የአንድሮይድ ስልክ ተጠቃሚ ከሆናችሁ ደግሞ ከፕሌይ ስቶር ታገኙታላችሁ። አሁን እጄ ላይ ያለ ስልክ አንድሮይድ ስልክ ስለሆነ በፕሌይ ስቶር ላሳያችሁ። መጀመሪያ ፕሌይ ስቶርን በዚህ መልኩ ትከፍታላችሁ። ፕሌይ ስቶርን በዚህ መልኩ ከከፈታችሁ በኋላ የሰርች ቦታዋን አንዴ ትነኩና ባይቢት ብላችሁ ሰርች ታደርጋላችሁ። እንደምትመለከቱት ይሄ አፕሊኬሽን ይመጣላችኋል። እናንተም ይሄንን አፕሊኬሽን ኢንስቶል የምትሏን ቦታ በመንካት ዳውንሎድ አድርጋችሁ መጠቀም ትችላላችሁ ማለት ነው። እንግዲህ ዛሬ ቪዲዮአችን ይሄንን ይመስላል። በዚህ ቪዲዮ ላይ ሐሳብ አስተያየትና ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ፣ መልስላችኋለሁ። ለዚህ ቻናል አዲስ ከሆናችሁ እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንደዚህ አይነት ጠቃሚ ቪዲዮዎችን ስለቅ ቀድሞ ለእናንተ እንዲደርስ ከጎን ያለችዋን የደወል ምልክቷን መጫን እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ